ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቀለል ያለ የዶሮ ቤት አሰራር ላሳያችሁ። በእርግጥ መጀመሪያ ተጀምሮለት ነበረ፣ አሁን እየተሰራ ነው ያለ። ይህንን ለመስራት የሚያስፈልገን ትንሽዬ ሞራሌ ጣውላ እና ብስማር ነው የሚያስፈልገን። በትንሽ ወጪ በትንሽ ካፒታል የሚሰራ የዶሮ ቤት ነው። የእንቁላል ያማራችሁ እንዲሁም ዶሮ ማርባት እየፈለጋችሁ ቤት ላነሳችሁ ቤት ለጠበባችሁ ይሄ መፍትሄ ይሆናል ብዬ አስባለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንደምታዩ ሳጥኑ እንደምታዩት አንድ 10 ዶሮ ከ10 በላይ ይይዛል። ለጫጩት ደግሞ 20 ሊይዝ ይችላል። ከፍ ላሉ ዶሮች 10 በቂያቸው ነው። ተለቅ ተለቅ ስለሚሉ እንዳይጠባቸው 10 ይዛል እና እንደምታዩት በትንሽ ወጪ እንደዚህ አይነት ወጪ ቆጣቢ የሆነ ተንቀሳቃሽ የዶሮ ቤት ነው። እናንተም መስራት ከፈለጋችሁ በዚህ መልኩ ጣውላ ገዝታችሁ ጣውላን ብስማርና በቃ ሁለቱ ነው የሚያስፈልጉት። በቀላል ወጪ መስራት የሚቻል ሳጥን ነው። ተጠቀሙበት። ይጠቅመናል ብላችሁ ካሰባችሁ ተጠቀሙበት። አሪፍ ነው። እዛ ጋር እጆች አሉት ለማንሳት እንዲመች በሚል ነው እና ደግሞ ተንቀሳቃሽ ስለሆነ ቦታውን ለማጽዳት ወዲህ አድጎ ማጽዳት ይቻላል ቦታቸውን። እና የእንቁላል አምሮታችሁን በዚህ መልኩ መወጣት ትችላላችሁ። ዶሮ እያረባችሁ እስከ መጨረሻው አብራችሁን ቆዩ። መጨረሻ ላይ ሲያልቅለት ዶሮቹ ሲገቡ ታያላችሁ። ይህ ጥቁሩ የምታዩት በር ነው፣ መውጫ መግቢያቸው ብለን ያሰብነው ነው። እንደምታዩት ዙሪያው በጣውላ ተመቷል፣ ምንም አይነት ነገር እንዳይገባባቸው በሚል ነው። አየርም መቀበል ይችላሉ። እንደምታዩት ትንሽዬ ክፍተት አለው፣ አይታፈኑም ማለት ነው። እንደምታዩት በሯ በዚህ መልኩ እንከፍታታለን። መገርገሪያም አያስፈልጋትም፣ ጤንጥዬ ናት። ይኸው ዶሮቻችን አስገባን። እዚህ ጋር ወንዶች ናቸው፣ ምግባቸውን እየበሉ ነው ማለት ነው። እዚህ ጋር ይሰፋቸዋል፣ አይጠባቸውም። 10 ዶሮ ይይዛል። ትላልቆቹን ይህን የሚያካክሉት ከ10 በላይ ይይዛል። እና በድጋሚ አሁንም ዶሮ ማርባት እየፈለጋችሁ ቦታ ከጠበባችሁ እውነቴን ነው ምላችሁ ይህንን ሳጥን ሰርታችሁ ትጠቀሙበታላችሁ። ሌሎቹንም እያስገባን ነው። በቃ ቀለል ያለ ቤት ጠበበኝ የለ በረንዳ ጠበበኝ የለ በቃ በረንዳችሁ ላይ ብቻ ዱቅ አድርጋችሁ ማርባት ነው ማለት ነው። ዶሮ ማርባት እየፈለጋችሁ እንዳትቸገሩ። በእውነት ይህንን ሰርታችሁ አርቡ። ዶሮ ብታረቡ ጥሩ ነው። ያው ኩሳቸውንም እየቻላችሁ ማለት ነው። ኩስ የመቋቋም አቅም ካለች ይኸው እንደምታዩት በዚህ መልኩ ተሰርቶ አልቋል። ዶሮቹ እየገቡ ነው፣ ምግባቸውን እየበሉ ነው። ውሃቸው አጠገባቸው ተቀምጦላቸዋል። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ባይ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላለሁ። መልካም ቀን፣ መልካም ቆይታ ይሁንላችሁ። ባይ። በዚህ መልኩ ጨርሰናል። ተከድነዋል ቤታቸው። ቻው